السلام عليكم ورحمة الله وبركاته. الدنيا تكبرت شيء كان علي بسبوش اللي حاجر سكبوا مجزوت أقع ناس أياتشوا يعني السلام لين دم التاوت ردي مو يسايا من هون ياتشوت يرمو من يوم السلام ما يكاد شكرا على كفتني على كوا عندي جسر يسكتي من يوم السلام دم واقعون هنا هياتشوت ስንት ብር ታያችሁ? 21 ብር ደግሞ ከሄዶ ምናምን አይካበድም ማለት ማይካ ነው። በጣም ነው የሚያምረው። ሀገር ስገባው እኔን ብታካርጉ ብታረጉት ኪሎ አይመታም። ቆንጆ ነው። እነዚህም ደግሞ እንደምታያቸው ዋጋቸው ተመጣጣኝ ነው። ሀገር ስገባው ብገዟቸው አሁን እነዚህ ሁለት ብገዙ በቂ ነው። ቆንጆ ናቸው ማለት ነው። ኳሊቲም አላቸው። ያኔ ማለት ከውጭ ሀገር እቃዎች ስንገዛ ለኢትዮጵያ ተብሎ ስለማይባሉ በጣም ኳሊቲ ያላቸው። እኔ ከዚህ ቀደም ፔርሞስ ወስጃለሁ ከሀገር ቤት 12 አመት ምናምን አለ ምንም አልሆነ 24 ሰዓት ውሃ ራሱ አያበርድም። ከዛለሽ ደግሞ ያልወሰድኩት እቃዬ ሲጀመር የለም አላህ ኗሪ አድርጎ ነገገባን አሳያችኋለሁኝ። ግን ይጠቅማን ስገዙ በ5 ብር በ10 ብር ምናምን እንደዚህ ሳይሆን ያን የሚገዛው ለዚህ ለመጠቀምና ተጠቅማችሁ ለመጣል ነው። ኳሊቲ ያለው ለሀገር ሲሆን ጥርት ያለ አንድ ይጅል ብዙ ሳይሆን አንድ ቀን ብገዙ ቀጣይ አንድ ቀን ብገዙ በቃ ቆንጆ ነው ማለት ነው። እና ይሄን የመሰለ ፔርሙስ እንደምታዩት እዛን በደንብ ተጠቀልሉና ከደጎታ አረጉታላችሁ። አለቀ። ይጠቅማል። ማውጣታችሁ ካልቀረ ብር ማውጣታችሁ ያደረጋችሁ ካልቀረ ማለት ነው። በጣም ይጠቅማል። እኔ የቤት እቃ በጣም ነው የሚጠቅመው። በጣም ነው የሚጠቅመው። እንደምታዩት ማይካ ነው። በጣም ነው የሚያምረው። ይሄንን ይመስላል። ከዲያኑ ደግሞ በጣም ትልቅ ነው። ለምሳሌ አሁን እንግዲህ ያስመጣባችሁ አንደኛው ውሃ ታቀርቡበታላችሁ። አንድ አይነት እቃ ደስ የሚለው ለምን እንደው ታውቃላችሁ? አሁን ለምሳሌ እንግዲህ ቢመጣባችሁ የተለያየ ይሆንም በዚህ ውሃ ብታቀርቡ በዛኛው አሲር ብታቀርቡ ደስ ይላል። ወይንም ደግሞ በዚህ ቪንቶ ወይንም ብርቱካን አሲር ወይንም ማንጎ አሲር ብታደርጉ የተለያየ ይሆናል። እቃውም አንድ አይነት ሲሆን ያምራል ማለት ነው። ከዚህ እንደምታዩት ፔርሙሶችም እንደዛው ማለት ነው። በአንደኛው ጋዋ በአንደኛው ሻይ ስታቀርቡ አንድ አይነት ሲሆን ደስ ይላል፣ ያምራል ማለት ነው። ማች ሲሆን እና ይሄንን የመሰለ እቃ ነው ያላሉኝ ለማሳየት ማለት ነው የወጣሁት። እና ደግሞ ብንገዛው ሀገር ብንወስደው ቆንጆ ነው በቃ የምንለው። ለምሳሌ ወለዴ ብናይ አራስ ብናይ አሁን የመጡ ናቸው። አራስ ብናይ የወለዴ ሰው ብናይ የሆነ ሐኪም ቤት ምናምን ሰው ልናይ ብንል እንደዚህ ሙቅና ሻይ ይዘን መሄጃ የምንችልባቸው እቃዎች ናቸው። እንደምታዩት እቺ ትንሽ ሆነ ትልልቅም አለ በአይነት እንደምታዩት ማለት ነው። እንደምታዩት ውስጥ ፔርሙሷን ተሸክማለች። እንደምታዩት ባንዲት መክፈት ስላልቻልኩኝ እያችኋት ውስጧ ይወለወላል፣ ይታጠባል። ውስጡ ማለት ነው በካርቶን የተሰራ አይደለም። ያት ውስጡ ፔርሙሷ ማለት ነው እንደምታዩት። እና ሁለት ነው ያዘችው፣ ሁለት ነው ታያችኋል። ሁለትም ሆነ እንድታዩ እንደዚህ ላድርግላችሁ። አንዲቱ ይቺ ማለት ነው። ከዛ ይሄ መያዣ እና ደግሞ መሸከም ያላት ያት እንደምታዩት የትም ቦታ ስከዱ በቃ ዘልታችሁ እቺን ትይዙና አየበል ነው። እና ይሄንን ይመስላል። ላይክ እያደረጋችሁ ሼር እያደረጋችሁ አበረታቱኝ። ለምታበረታቱኝ ከልብ አመሰግናለሁኝ። ዛኩም ወላ ኸይር። ይሄንን ይመስላል እንደምታዩት። በአንድ ጀከን ስለሆነ አላስተካከልኩትም። ያስተካክለዋለሁ ማለት ነው። ያችሁት በአንድ እጄ ካሜራ ስለያዝኩኝ ነው። እና አስተካክዬ አሳያችኋለሁኝ።